ስለነ ባልቻ አባ ነግሶ ስለነ ገበዮ ጉርሙ ስለዘፈነው ሐውልት ሲያቆምላቸው ሄዶ ማየት የፈራው እሱ የኢትዮጵያን ታሪክ ከተቀበረበት አቧራ አራፎ ለዓለም እንዲታይ ያደረገው አብይ አህመድ እሱ መሄድና ማየት ያልፈለገው እሱ እኔ ስዘፍንበትን የነበረውን ዘፈን ታሪክ ቀማኝ አሁን ምን ብዬ እየዘፈንኩ እንጀራ በላለሁ ብሎ ካለ ተናደደ በስተቀር ዶክተር አብይ የኢትዮጵያን ባንዲራ እንኳን በትከሻው ላይ ማማ ላይ ወጥቶ ቢያውለበልብ ጎበዝ ቴዲ አፍሮ ይለዋል እንጂ የኢትዮጵያን ባንዲራ ለምን አላስክም ለምን ያስክ ብሎ ቴዲን የሚገርም የሚያሳድድ መንግስት አይደለም ኢትዮጵያ ውስጥ ያለው። ስለዚህ ቴዲ አብይን ይሰርብልናል ብላችሁ ክላሽ ተኩሳችሁ ባይሳካላችሁ ቴዲ ፖለቲካ ዘምንልናል ብላችሁ ያሽቃበጣችሁ እኔ ካየሁት የመጀመሪያ ዘፈን ላይ ኢትዮጵያ ባንዲራ ካለ እነ ዘመነ ካሴ መልሱልኝ ብሎ ከመለመን በስተቀር አብይ አህመድን የሚያስወቅሶ የወቀሳ ስንኝ አንድም ቦታ ሊኖር አይችልም። የለም አዳመጥኩት ለኔ ነው እንደውም የተመጎሰው እኔ ነው እንደውም እኔ ካለኝ የፖለቲካ ስነ ልቦና ቴዲ የዘፈነው ነገር ለኔና ለዶክተር አብይ ድጋፍ እንጂ ምንም የሚሾነቆጠን ነገር የለውም። በጥይት ያልቻልከውን መንግስት ቴዲ አፍሮ ዘፈን ዘፍኖ ህዝብ ቀስቅሶ አመጽ ያስወጣልናል ብለህ ነው? ቴዲ አፍሮ አጫሉ እንዴት አይደለች? ቴዲ አፍሮ በስቱዲዮ እንጂ በጥይት ፊት ቆሞ ህዝብ ፊት ቆሞ አቅራርቶ አመጽ የሚያስመአምጥ ሞራልም ስነ ልቦናም የለውም። ያጫሉ እንዴሳ ስነ ልቦና ነው። ያሌላ ኦኔ ይፈልጋል ከዘፈን በላይ ያሌላ ትውልድ መሆን ያስፈልጋል። ያ ኦኔ ሌላ ነው። ዘፈን መስፈን ሌላ ነው። ዘፈኑን ለጦርነት መጠቀም አጫሉ እንዴሳ ሆኖ መወለድ ይፈልጋል። አጫሉ እንዴሳ እኮ ወያኔ በጥይት እያባረሯት ማይክ ይዛ ለፊት የምትጋፈጥ ሰው ነች። ዘፍና ከሀገር አጣጥልም አጫሉ እንዴሳ እንደዛ ያደርግልናል አመጻ ያሳምጽልናል ቴዲ ብላችሁ ከሆነ እሱን አይነት ሞራል የለውም ቴዲ መኖር